ሰላም እንደምናላችሁ ለቤተ እስራኤሎች ዛሬ በእግዚአብሔር እርዳታ የምንማረው ትምህርት በጣም ደስ የሚል ነውና ከዚህ ስለ ፕርኬ አቮት የሚለው ፕርኬ አቮት ማለት ምንድነው ስንል ፕርኬ አቮት ማለት አባቶች ናቸው ሊቃውንቶች ትልቆች አባቶቻችን መካሪዎቻችን በየሳምንቱ ፋሲካ ከወጣው ቅዳሜ በሳምንቱ አንስቶ እስተ ሐጋ ሸቦት ጊዜ በየሸባት አንዳንዶችን መድረፍ ንባቢዎች ስለ አባቶቻችን ያስቀሩልንን ምክር እንማራለን ያነ በሙሉ ደግሞ ስለ ወሪት ነው ከዛ ብዙ ምክሮች አሉ እንዴት ብለን የሃይማኖትን ትምህርትና የእግዚአብሔር ተገዥ የምንሆንና የራሳችን ግብር እንደምናስተካክል ከዛ ይነግሩናል ስለዚህ የምንማረው ዛሬ በዕብራይስጥና በአማርኛ እያረኩ እናገራለሁኝ እንደዚህ ይላልኝ ፐሬክ አለፍ ነው አንድ መድረፍ ነው አንድ ቁጥር መድረፉ እንደዚህ ይላልኝ ሽሞነ ጸዲቅ የሚባል ሰውዬ ነበር ሽሞነ ጸዲቅ היה משערי כנסת הגדולה הוא היה אומר ኢየሱስ ሰውዬ ሽሞነ ጸዲቅ የሚባለው የሀቀሩተኝ ከቤተ ክነሰት ማለት ያው ክነሰት ማለት ማህበራዎች ከነበሩተኝ ትልቆቹ ከሚባሉተኝ ከነሱ የቀረሰው ነው ማለት እንግዲህ ሌሎቹ ሞተው እሱ በእነሱ በዚሁ ዘመናት የነበረ ሰውዬ ነው እሱ እንደዚህ ይላል አልሽሎሻ ድቫሪም አውላም ኦሜድ በሶስት ነጥቦች ወይም በሶስት አይነቶች ዓለም በሙሉ ትቆማለች ይላል ነዛማን ናቸው አላቶዋ ወአላቦዳ ወአልግምት ኸሰዲም አንዱ ስለ በወሪት ሁለተኛው አቦዳ ማለት በቃ ስራ ሳይሆን በሆነና ሽረዘ አቦዳ ስለ ሙያ ስለ ስራ ወአልግምት ኸሰዲም በጎ ነገሮች እነዚህ ሶስት ናቸው ወሪት ስራ እና በጎ ማድረግ ምን ማለት ነው ስንል קודם כל שמונה צדיק היה מכנסת הגדולה הוא היה משערי כנסת הגדולה הוא האחרון לאנשי כנסת הגדולה במצ'רשהו נברסו ማለት ነው שלאחר שמתו כולם נשתיירה הקבלה בידו ሙላው ኢየሱ ጊዜ በሱ የነበሩት ማህበረኛው ሰዎች በሙሉ ሲሞቱ እሱ ብቻውን የቀረ ሽማግሌው ነበር ማለት ነው ويا عمر ويا راجل تميد لومار كل كذا ሲናገር ነበር አሽሎሻ ድቫሪም አውላም ኦሜድ ስለ ሶስት ነገሮች ዓለም ትቆማለች שבזכות שלושה דברים העולם מתקיים በእነዚህ አይነቶች ሶስት ነገሮች ዓለም የምትቆም ይላል ወይሉhem על התורה ስለ ወሪት ስለምን בזכות לימוד התורה כמו שכתוב በወሪት ትምህርት የሚማር የወሪት ትምህርት መብት ምን እንደሚሰጥ אם לא בריתי יומם ולילה חוקת שמיים וארץ לא שמתי ያው አምላካችን ከመጽሐፉ በየርሚያ ላይ ለአመድ ጊመል 33 ነጥብ ህዛ ላይ እንደሚለው אם לא בריתי יומם ולילה ማታውንና ቀኑን ከሰራው خكات شماين وارث لو سامتي كذا لا يدمو ዓለምን ለትንና ማታን ሰሪቼ ከዛ ላይ ደሞ ምድርንና ሰማይን ከዛ መሃል ህግን ካልተቀመጠ ህግ ካልኖረ የኔ ህግ ካልኖረ ያው ዓለም ቢጠፋ ይላልኝ እግዚአብሔራችን ማለት ነው ወአላ አቦዳ ሁለተኛው ደግሞ ይሄ ነው ወሪት ሁክ ሸማይ ማለት እግዚአብሔር ዓለምን ፈጥሯል ዓለምን ፈጥሮ ከዛ መሃል ህግ ወሪት ከሌለ ዓለም እንደሌለ ቁጥር ነው ማለት ነው ሁለተኛው ደግሞ አላቦዳ ስለ ስራ ማለት ምንድነው ስንል ስራ መፍጨት ወይ መዝራት ማረስ ሚፋል እንደዛ አይደለም በዛይነት በወሪት አይነት ትምህርት አላቦዳ ብሎ ስናገኘው ምንድነው ማለት ነው بزخوت عبودات הקורבנות በቤተ መቅደስ ሳለ ጊዜ
ቁርባን የሚያቀርቡተኝ ያንን እንደ ስራ ነው የሚቆጠር ካህናቶቹ የሚሰሩተኝ እንደ ስራ ነው እና እንደዚህ አቮዳት ቁርባኖት ይባላል በስኾት አቮዳት ቁርባኖት ዘማኑ አላተዋ እግዚአብሔር ሕግ ወሪት ከሌላ ዓለም የለም ማለት ነው አላ አቮዳ የቁርባን ስራ ቁርባኖች የሚቀርቡባቸው ስራዎች በስኾት አቮዳት ቁርባኖት כשቤት המקדש היה קיים ቤተ መቅደሱ ሳለ ጊዜ ብዙ ቁርባኖች የተለያዩ የሚመጡ የነበሩተኝ የነሱ ስራ የካህናቶች ስራ ነው שמיצינו שבשביל הקורבנות שהקריב נוח נשבע הקדוש ברוך הוא שלא יביא מבול לעולם. המנו ימג'מרו נוח חנוך הוא እንዲያብሎ ጠልሞ ዓለምን ከፈረሰ በኋላ ከወጣ በኋላ ለእግዚአብሔር ካገባቸው እንስሳዎች ንጹሆች እንስሳዎች ከነሱ ቁርባን ለእግዚአብሔር ጥሩ ሽታ ሲያቀርብ የዛን ጊዜ እግዚአብሔር መሐላ ለሄኖክ ገባለተኝ እንግዲህ ድግም ዓለምን እንዳላጠፋ ብሎ ሕግ ገብቶለታል אז אמרנו על התורה ועל העבודה ועל גמילות חסדים ሶስተኛው ደግሞ በጎ ነገሮችን ማድረግ גמילות חסדים בזכות גמילות חסדים שהאדם עושה חסד עם חברו כגון ביקור חולים שמחת חתנים ניחום אבלים וכדומה העולם מתקיים שנאמר עולם חסד יבנה ማለት እንግዲህ גמילות חסדים ማለት በጎ ነገሮች ማድረግ ማለት ምንድነው ሙሽራ ማስደሰት የታመመ መጠየቅ የሞተ ሐዘን ማተዛዘን ጭማሪ ያለ ብዙ ከዛም እነዚህ በሙሉ እንደነዚህ አሉ በጎ ነገሮች አራስ መቀለብ ማብላት እነዚህ ሁላ በጎ ነገሮች ስለሆኑ ዓለም የምትጠገንበትኝ ጥሩ ስራ እና ጥሩ በጎ ስለሆኑ ስለዚህ ምን ይላሉ ኦላም ኸሰድ የባነ ኦላም ኸሰድ የባነ ማለት በጎ ነገር የሚሆን ነገር ዓለምን ትጠግናለች ማለት ነው እና እነዚህ በሙሉ ሶስት ነገሮች ሽሞና ጸዲቅ ሲናገራቸው ነበር ሽሞና ጸዲቅ የሚባለው ሰውዬ በጣም ጻድቃን ነበር ብዙ ትምህርቶች አሉ ከዚህ አሁን ከዚህ ልጠቅሳቸው አልፈልግም ግና ዋናው ነገር የተናገራቸውን መስመር ለማወቅ ነው ገባ ያልኩታይ አሁን እንግዲህ ያው በእነዚህ ሶስት ነገሮች ካለ እኛ ለምሳሌ ቤተ እስራኤሎች የኢትዮጵያ ሰዎች በሙሉ እነዚህን በእውነት አንደኛ ግሚሎት ሐሳድም የሚለውን በጎ ነገሮች ማለት አድርጉ የሚለውን በጣም ማድረግ እናውቃለን እኛ በጣም አራስ እንጠይቅ የሞተ ሰው ሳዘን ስንደርስ እንደኛ ያለ ማንም የለም በእውነት ያውም እቃን ጥልጥለን ወይ ብዙ ነገሮች እንደዛ ሰባት ቀኑ ስጋው ጠላው መጠጡ ሁሉ ዝግጅቱ እንደዛ በሰርግም ሆነ መጀመሪያ ምንገኝ አያጎቴ ልጅ ነው ያክስቴ ልጅ ነው እንደዚህ ግና ይሄ በጎ ነገር ነው አራስ መጠየቅ ይሄ በእኛ በቤታችን በጣም እንግዳ መቀበል እንደዚህ ሁሉ ነገር ስነ ስርዓቱ በሙሉ ይጻድቃን ሰው የሽሞና ጸደቅ የሚለው በሙሉ ከኛ ከቤታችን አለ ግና ሁለተኛው ደግሞ አላቦዳ የሚባለው ቁርባን የለም ዛሬ ቁርባን ለእግዚአብሔር ልንሰጥ አንችልም እና ስለዚህ በቁርባኑ በኩል ወሪት አለ እንግዲህ ወሪት ጥፎ ነው ይመጣልኝ አላቦዳ ቁርባን ከሌለ ወሪቱን የቁርባኑን ወሪት ስንማር ቁርባን ማቅረብ ማለት ምንድነው ብለን በጸሎቱ ስናቀርበው ስንማረው ልክ ቁርባን እንዳቀረብነ ይቆጠራል አላቶራ ደግሞ ወሪት አልባ ዓለም የለችም በፍጹም ወሪት ትምህርት ከሌለ ዓለም የለም ስለዚህ እኛ ከቤተ እስራኤሎች ሰዎች እንሰት ቢኖርነ ትንሽ ወሪቱን ተንተነን አንማር አዎ
አብዛኛችንም አማርኛ ማንበብ አናውቅም በአማርኛ በዕብራይስጥም ብንሞክር ላይገባን ይችላል እና ስለዚህ በህዝባችን ላይ ወሪት የሚያውቁ ሰዎች ህዝብን እየሰበሰቡ ወሪቱን ተንተንን መማር ያስፈልገናል ለምንድን ስንል ከስተት እንዳንደርስ ስተት ማለት ብዙ ህግ ወሪት አሉ ከዛ አላኾት ይባላሉ ወይም ሁሉ ነገር እንዴት አድርገን እንደምንጠብቅ ከዛ ያንን ጥሩ አድርገን እንድናውቀው አባቶቻችን ሊቃውንቶች የወሪቱን በሙሉ በእግዚአብሔር መንፈስ ስለነበራቸው ብዙ አይነቶችን በቀላል በሚገባን ቋንቋ ጥፈው አስቀምጠውልናል እኛ የምናውቀው ለምሳሌ ደረቁን ወሪት ነው ደረቅ ወሪት ማለት ከሽ ያለውን በቃ መፍትሄ የማይሰጠውን እንደዚህ ነው ከተባለ እንደዚህ ነው ሌላ የለም ስለዚህ ብዙ ሰዎች አሉ ከኛ አትጨምርበት አትደርብበት አታንሳበት አታውርድበት የሚሉ ነገር አለ አይደል በወሪቱ ከአትጨምርበት ከሚለው ብዙ ነገሮች ሊኖሩ ይችላሉ አትጨምርበት ሲል ምን ማለት ነው ወይም አትጨምርበት አታሳንስበት አታውርድበት የሚለው ምን ማለት ነው የሚለውን ከዛ ገባ ብለን ጠለቅ ብለን ከዋቂና ከትልቅ ሰው ወይም ከመጽሐፍ የሚለውን ካላወቅነ በቃ ዘን ብለን ልናውቀው አንችልም ብዙ አይነቶች አሉን በወሪት አይነት ይቅርበለና ከማልሃለ ማወቅ የተነሳ ከኃጢአት ላይ በእግዚአብሔር ልንደርስ የሚችለው ስለዚህን መጀመሪያ ያው እነዚህን ሶስት መድረፎች ይዘን መሄድ አለብን አላቶራ ማለት ወሪት መማር ያስፈልጋል አሁን ወሪት መማር ማለት ደግሞ ምንድነው ስንል አብዛኛዎች ብዙ ሰዎች አሉ ከኛ ለምሳሌ የሴት አስተማሪ የሴት ወሪት የሚያነብ የሴት ዳዊት የሚያነብ የሴት እንደዚህ የሚሉ ሰዎች አሉ እነዚህ ሰዎች ቢያሽሟጠጡ የራሳቸው ምን ልበል የራሳቸው ችግር ነው እሺ አዋን ሴቶች ብዙ ትምህርቶች አሉ በወሪት የሴት ትእዛዞት ያላት ያንነዛን ትእዛዞች ደግሞ በማንም ወሪቱን ህዛ ምን አይነት መድረፉና መንገዱን ካላወቅነ አላኻውን ካላወቅነ እኛ ራሳችን ከብዙ ኃጢአት ነፍስ ተቆረጥ እስከሚለው ድረስ ከህዝባት ትለይች ነፍስ ከሚለው ድረስ የምንደርስባት ስለዚህ እኛ ኢትዮጵያዎች እኛ ቤተ እስራኤሎች አንድ ህዚህ በእውነት ለማሳለፍ የምፈልገው የትምህርት ስንፍና አለን ማለት ምንድነው አሁን የውናት ብዙ አሉ ተልሚደ ኻኻም የሚባሉ 24 ሰዓት ቁጭ ብለው ወሪቱን ሲያገላብጡ ብዙ ትምህርቶችን የሚያጠነጥኑ ሁሉን ነገር በሰማዩ ያለውን በመድር ያለውን በህይወታችን በገላችን በሰውነታችን በጭንቅላታችን በልባችን በሐሳባችን በሁሉ ነገር ያለውን በሙሉ ተንትነው የሚያውቁታኝ ዘር እንዴት ነው እንደሚወረድ እስራኤል ማለት ምንድነው እስራኤል ማለትስ ምንድነው የሚለውን በብዙ ነገር እረት እስራኤል ይቻገር ቅዱስ ሀገር እስራኤል ሀገር ማለት ምንድናት እንዲከሆነ ብዙ ነገሮች አሉ አታምልኩ ስለነ እግዚአብሔር በሌላ አምላክ አታምልኩ ስለነ አታምልኩ ማለት ምንድነው አታምልኩ ማለት ምንድነው ብዙ አይነቶች አሉ በወሪቱ ምሽናዮት መጽሐፎች ይሄን ሁለተኛ ደግሞ በልጅ አተዳደጋለ በባልና ሚስት አከባበር በምግብ አበላል በካሽሩት በሁሉ ነገር በዚህ አይነቶች ሁሉ ብዙ ትምህርቶች የሚያንሰናል
ይህን ትምህርቶች እነዚህን ወሪት መማር ማለት ዛሬ ማኛ ነው ለኢትዮጵያ ብረን ያደግነበት አይደል ሃይማኖት ከኛ ነው እንጂ የምንለው ሰዎች መጠንቀቅ ያስፈልገናል ለምን ሁሉን አናውቁም አንደኛ በጀሮን የሰማነ ማለት ምንድነው ለምሳሌ በሰፈር ወይም በአንድ ቄስ መጥቶ ከገጠር ሀገር ከሌላ ገጠር ሀገር መጥቶ እን ወሪቱን አስርተ ቃላቱን ይናገረናል ወሪቱ እንደዚህ ይላል ዘው ሰማነ ያው ተመረነዋል ብለን ነው ዝም የምንለው አይደለም እኔ ራሴ አይቼ ማንበብ ያስፈልጋል ወይም ደግሞ ያንን ባፉ ከሚናገረው ከመድረፉ ላይ አንቦ ማስተማር ያስፈልገናል ይሄ ነው ግና ኢትዮጵያ ነበርነበተኝ ያ ችግር ቦታ ነው በችግር ላይ ያለ ሰው በስደት ሀገር ያለ ሰው ብዙ ችግሮች ስለሚያገኙና ይሁድነቱን እና በእስራኤልነቱን እስራኤል የሚለውን እንዳይታወቅበት ሁሉ ጊዜ ተደብቆ በፍርሃት ያነስ ነስራት ያንን የሚያደርግ ስለሚሆን እና ስለዚህን ብዙ ነገሮች ሊረሳ ይችላል 3000 ዘመናት ማለት በስደት ሀገር ለቆ እስራኤልን ሀገር ወሪትን ለቆ ቤተ መቅደስን ለቆ ቁርባኖችን የስነ ስርዓቶችን ላለቀን በኢትዮጵያ ነገሮች ብዙ ነገሮች ሲሆኑ ነበረው ወሪቱ የሚከለክለው እና ስለዚህ እነዚህ ሀገር መተናል እስራኤል ሀገር ከመጣነ የተመሰገነ ይሁን እንግዲህ ወደ 40 ዓመት 45 50 ይሞላቸው ሰዎች አሉ 50 ዓመት እዚች ሀገር ተቀመጥናለን ግና ገና በእንትኑ ነው ያለነ በስንፍናውና በውድድር ወይም በትቪት መንገድ ነው ያለነ ማለት ምንድነው ሙላችን የኛው ነው የሚበልጥ የኛ ወሪት ነው የኛ ሃይማኖት ነው የምንለው አለ እንዲሁም ደግሞ ማንንም ሰውም ውስጡን የወሪቱን ትምህርት ተንትኖ እውነቱን የሚነግረን የለም ስለዚህ ብዙ መጋጨት ያመጣል የሚያጋጨው ምንድነው አንድ ሰው ወሪቱን አወቅ ብሎ ሙላው ማንባቢ ስለማይሆን ሙላው አዋቂ ስለማይሆን አንድ ሰው ተነስቶ ያንን ያስፈልገውን ወሪት በቃ ንባብ ያውቃለው ብሎ አንቦ ኑ ከኔ ጋራ ፈረንጆችን አትመኑ የፈረንጅ ወሪት እንደዚህ ነው ፈረንጆች እንደዚህ ናቸው በኻኻሚም እንደናቸው እያሉ የሚያዛቡነ ሰዎች እነሱ እንደነዚህ ያለ የማያውቅ ሰው ካለ አረሁነቱን እኮ ነው ብለው ሰው ከዛ ሰው ጋር አብሮ ተነድቶ ሊሄድ ይሆን ይችላል ግና ወሪት የተመሰገነ ሆነ ሀርቅ አይደለችም ከሰማይም አይደለችም ከባህር ማዶም አይደለችም ከተራራው በኋላም አይደለችም ካፋችን ከልባችን ከቤታችን ውስጥ ነው ያለች ዛሬ የተመሰገነ ይሁን በየቤታችን ወሪት አለ መጽሐፍ አለ ንባብ አለ ቤተሰቦች አሉን ወንድሞች አሉን በሩህ ሐሸም ጾለት ቤት አለነ የተመሰገነ ይሁን ዋናው ነገር የቀረነ ምንድነው ከዝብሪት ቁጭ ብለን መግባባት ከዝብሪት ተን ቁጭ ብለን መግባባትና መማር አው ወሪት ደግሞ ደመደማኑን ወሪቱ የሚወድቀው ከማን ላይ ነው ከወንዶች ላይ ነው አው ወንዶች እኔ ምለምነው አባቶቻችን ብዙ ቄሶች ተይሪማሉ ገና ወጣት የሆኑ ቄሶች በዕብራይስጥ ማንበብ የሚያውቁ በአማርኛ ማንበብ የሚያውቁ በአማርኛም ህጉንና ትእዛዞቱን የሚያውቁ በዕብራይስጥም የሚያውቁ ግና እውነተኛውን ይዘን እንድንሄድ ነው የምፈልገው እውነተኛውን ስል በቃ ወሪቱን አንብባችሁ ብዙ አባቶች አሉ ጦረታ የወጡ ስራ የማይውሉ ቢራ ለቢራ የሚሄዱ ከገበያ እንትን ዘም ብለው በአደባባይ የሚዞሩ የሚደብራቸው ከዛ የተነሳ በሐሳብ የሚያጠነጥኑት ነው በሽታ የሚያገኛቸው እንደነዚህ ያሉትን ሰዎች ወጣቶች ልጆቻችንም ከጸሎት ቤት ካለን ሰብስባችሁ ቄሶች ሆናችሁ አንድ ሰዓት ለእግዚአብሔር አንድ ሰዓት ኑ ብላችሁ
ወንዱን ሁላ ሰብስባችሁ ከጾለት ቤቱ ወሪቱን በአማርኛም ሆነ በዕብራይስጥም ሆነ ዛሬ ሙላው አማርኛ ዕብራይስጥም ያውቃል ቁጭ ብላችሁ ማስተማር ግዴታ ነው ለምን አሰለ ኻራብ የሚለው አለ አሰለ ኻራብ የሚለው በምንድነው የነፍስ አባት ይባላል የነፍስ አባት ማለት ደግሞ ነፍሱን በሰማይ ሀገር ለማሳረፍ አይደለም ወይም በፍታት ማሳረፍ አይደለም የነፍስ አባት የሚል ቁጭ አድርጎ የነፍስ አባት የሆነ ቁጭ አድርጎ ህዝቡን አላፍነት ስላለው ቁጭ ብሎ ስነ ስርዓቱን መንገዱን አላኻውን ማስተማር ነው አው ለምሳሌ ሰንበት በቤተ እስራኤል በጣም በእኛ ኢትዮጵያዎች በጣም ጥንቃቄ አለ ሰንበት እንላለን ግን በኢትዮጵያ ሳለ ብዙ መርከስ አልነበረም ሰንበት እንድትሻር ብዙ የሚያሽር አልነበረም ማለት ምንድነው እንደዚህ ሀገር ፕላታ የለም እንደዚህ ሀገር ሙቁሃ የለም እንደዚህ ሀገር የፋሽን ቤት አይደለም እንደዚህ ያለ የድንጋይ ቤት አይደለም የኻሽማል ያለው አይደለም ያው እሳቱ ይጠፋል ኢትዮጵያ ተበሰለ ጉልቻ እሳቱ ጠፋ ዳቦው ተዘጋጀ ሌላ ነገር ስራ የለም ቁጭ ብለን እንውላለን ከዚህ ሀገር ግና ብዙ ነገሮች ያለ ስለሆነ ከሻሃኔው ከምንበላበት ከማጠቡ ከውሃው ከሙቁ ውሃው ከቤት ነው ባምቦ ነው ይከፈታል እሳት አለ መብራት አለ ኻሽማል ብዙ ሰዎች አሉ ኻሽማሉን የሚያበሩ በሻባት የመካረሩ ኻሽማል አለ ያንን ስንከፍተው ስናጠፋው ስንለው ሁላ እሳት ነው ምንም ባይጠብሰነ ሲበራ አባል ውስጡን በርጥብ እጃችን ከነካ ነው ያን ኤሌክትሪክ እንደሚዘነና እሳቱ ነው እንደሚበላን እናውቃለን የዚህን መንገድ ትምህርቱ ላላኻ መማር ያስፈልገናል ብዙ አይነቶች ትምህርቶች አሉ እና ስለዚህ እስቲ መዘባራቱን ተተን በእውነቱ መንገድ እንሄድ እስቲ ለህዝባችን እንዘን استمتش درسنا من الزبراء استمتش درسنا والنزي داتيوش ناتشو بزو وطاتوش الواو او كو هزبن لما لعيت هزبن لما تقلات لجننا اباتن داتيو هنون لما لعيت النسو ودا داتي دو النسو ودا انتنسي بلو النسو اندز ناتشو يالو يميت قالو او جن زاغي جنا مولاچن تمسجنا يهون ጭንቅላታችን ተከፍቷል አይናችን ተከፍቷል ማንንም ሰው ሞኝም የለም አው በማንኛው በምግብም ሆነ በወሪትም ሆነ በማንኛዎችም ንክት ንጽህና ኃጢያት ሁሉ ነገር የሚለውን ሁላ በሙሉ በመጽሐፉ በወሪትም በማርኛም በዕብራይስጥም በሁሉ ነገር ተጽፎ አስቀምጦልናል ስለዚህን ከህዝባችን ቄሶቻችን እንዳይናቁ ሊቃውንቶች የህዝብ መሪ የሆኑት እነሱን የምንፈልግኛ ወጣቶች አብዛኛውን እነሱ ቁጭ ብለው ወሪት እንዲያስተምሩ ህዝቡ ጦረታ ይወጣውን ወንዱላ ቁጭ ብለን ወሪት ማስተማር እኛም ሴቶችም እንደኔ ያሉ እኔ ራሴ የተመሰገነ ይሁን እንግዲህ ወደ 20 ዓመት እየሆነ ነው በህዝቡ በመንገዱ በየቦታው ሁላ እየዘርኩኝ ቤተ እስራኤሎችን ሴቶችን እናቶችን ወደ መስመር ጸጉር መጠምጠም ጥሩ ልብስ መልበስ ልጅ ጥሩ አርጎ ማሳደግ የቤት ስነ ስርዓቱ ካሽሩት የሚለውን የንጽህና የወር አበባ የመርገም የሚለውን ይሄን ሁላ እንማራለን እና ስለዚህን የሴቶች ትምህርቶች አሉ በሴቶች ትምህርቶች እንማራለን የወንዶች ትምህርቶች አለ በወንድነታችሁ ወንዶች ቄሶች ሊቃውንቶች ተልሚደ ኻኻሚም ወሪት የምታውቁ ተልሚደ ኻኻሚም እኔ ወጥተ ለኸን አው ተልሚደ ሽባ በሽባ የተማራችሁት ወንድሞቻችን ኢትዮጵያዎች አማርኛ የምታውቁ ዕብራይስጥ የምታውቁ ህዝብን እየሰበሰብነ እናስተምር ህዝብን እየሰበሰብነ ኃጢያትን እንወግድ ያለንበት ጊዜ በጣም የተጨናገረ ነው ያለንበት ኑሯችን በጣም ወደ ገሃና ነው እንጂ ወደ ገነት አያገባንም ያለንበት ዘመን ለስራ ለመብላት ለሞኝነት መሃይምነት
ከኃጢአት ነው እንጂ ከጽድቅና ላይ አይውለንም ማንም ሰው እኔ ጻድቃን ነኝ እኔ ጻድቃን ነኝ ንጹህ ነኝ የሚል ይሄ የተሳሳተ መሞኘት ማለት ነው ስለዚህ ስለ ሽሞነ ጸድቅ የምታውተኝ በሌላ ጊዜ ደግሞ ሌላ ፕርኬ አቦት ስለምናመጣ ዛሬ የተማርነው ትምህርታችን በሶስት ነጥቦች ናቸው እነዛማ ናቸው አልሽሎሻ ድባሪም አውላም ኦሜድ የሚለውን ነው በሶስት ነጥቦች ነገሮች ዓለም ትቆማለች የሚለውን አላ ቶራ አላ አቮዳ አል ግሚሉት ሐሰዲም አላ አቮዳ ካልነ ደግሞ አዎ ስራ የሚሰሩት ደግሞ ግማሹን ቀን ለስራ ግማሹን ቀን ለእግዚአብሔር ከ12 ሰዓት 8 ሰዓት ስራ ሰርተን እንደሆነ ለነፍሳችን ለገንዘባችን ለሀብታችን አንዲቱን ሰዓት ማታም ሆነ ጠዋትም ሆነ ባለን ጊዜ ቁጭ ብለን ወሬት እንድንማር ለምን በስራ እያገለገልን በስራ እየተደፋነ በሚፋል በሁሉ ያነ ከኃጢአት እንዳንደርስ ለምን ሰው መቼ እንደሚሞት ስለማያውቅ እና ብዙ ሰዎች አሉ እንደዚህ አለ እኔ ሻባት የምጠብቅ ቤትኾሊም ጦሬታ ወጥቼ ቤትኾሊም ሳልሰራ ነው የሚሉ አሉ אפשר לעבוד ואפשר גם לשמור שבת ሰንበትን እየሰራንም ሰንበትን ልንጠብቅ እንችላለን ለዚህ ሁላ መንገድ አለው ለዚህ ሁላ መፍትሄ አለው ለሁሉ ነገር እና ስለዚህን ኢማዎት ከሮት አخيوት ከሮት ወንድሞቼ እናቶቼ የምታዳምጡ በሃይማኖት ትምህርቶች አብዛኛውን እንደዚህ በዋትስአፕ በእንደዚህ ያለውም የምትሉተኝ ለህዝባችን እንቆርቆር ለልጆቻችን እንቆርቆር ለትውልዳችን እንቆርቆር አይት ከማንቶቻችን በኢትዮጵያ መስዋዕት እንደከፈሉተኝ በገደሉ ሃይማኖት እንዳይቀይሩ በገደል ይሄዱተኝ በመሞት የተጨፈጨፉተኝ በህይወታቸውን መስዋዕት የከፈሉተኝ በጸሎት ለእግዚአብሔር የጸለቱተኝ አወቁም አላወቁም ወርቱን አወቁትም አላወቁትም ከእግዚአብሔር ጋር በልባቸው አምላክን ለዚች አገር ሲያለቅሱ የነበሩተኝ እዚህ ሀገር መተን ግና ሀብት ገንዘብ ንብረት ቤት ስራ እንደው በቃ የህይወታችንን ክልክል ሰዓቱ ማንኛውም ነገር ዘባ እንዳያረገን ከሃይማኖት ዘባ እንዳያረገን ከወሪት ማንኛውም ሰው ወሪትን ቁጭ ብሎ ያልተማረ እኔ ያዋቂ ነኝ ሊል አይችልም ማንኛውም ሰው ከትልቅ ሰው ሂዶ ምክር ያልተቀበለ ወሪት ያልተማረ አወኩኝ አውቃለሁ እናውቀዋለን በአገራችን የሚባለው ነገር ይሄ ወደ ሞኝነት ነው የሚያርገባን እንጂ ከማንም ነገር ጎብዝና ሊሰጠን አይችልም እሺ እና ሰላም እያልኳችሁ ነው ሁላችሁ ሰላም ቆዩልኝ በሌላ ጊዜ ደግሞ ከፕርኬ አቮት ማሴ አቮት ከሌላዎች ትምህርቶች እስተማመጣ ድረስ እናንተም ያው ጎበዙኑ አሁን ፕርኬ አቮት አለ እስቲ ምን ማለት ነው ያላችሁ እዛው ልትማሩም ትችላላችሁ ሰላም እያልኳችሁ ነው ከይቅርታ ጋር